ሰላም ታይብ ያላችሁ በትረሳችሁ ውድ የአሪፍ ስፖርት ቻናል ተከታታዮቼ የአሪፍ ስፖርት የመረጃ ሰዓት ተጀምሯል። ወዳድማችሁ በዚህ የመረጃ ሰዓታችን ላይ በሚኖረን የአብሮነት ቆይታ አዳዲስ እግር ኳሳዊ መረጃዎችን ወደ እናንተ የማደርስ ይሆናል። እስከ መጨረሻው ድረስ የአብሮነት ቆይታችሁን ከኔ ጋር እንድታደርጉም ጋብዛችኋለሁ። ቪዲዮውን ሁላችሁም ላይክ አድርጉት፣ እንደዚሁም ደግሞ ቻናሉን ሰብስክራይብ አድርጋችሁ በመቀላቀል በየቀኑ በየዕለቱ አዳዲስ ወቅታዊ እግር ኳሳዊ መረጃዎች ወደ እናንተ እንዲደርሱ ማድረግ ትችላላችሁ። ወደ ቀዳሚው ዜና ስገባ አድማጮቼ የጣሊያን ሴሪአን የምናገኝ ይሆናል። እንግዲህ በዚህ ሳምንት ኦልሞስት ከዩሮፓ ሊጉ ፍጻሜ እኩል ልንል በምንችለው መልኩ እንደውም አንዳንድ ቦታዎች ላይ ደግሞ በበለጠ መልኩ በጣም ሲጠበቅ የነበረው የሴሪአ ፍጻሜ ነበር። የፍጻሜው የ38ኛ ሳምንት ጨዋታ ነው። ምክንያቱም ሁለት ቡድኖች ናቸው ለዋንጫ ፊት ለፊት ተፋጠው የነበረው። ከጨዋታው በፊት አንዱ ቡድን በአንድ ነጥብ ብቻ ነበረ ይበልጥ የነበረውና ሴሪያው ከምንጊዜውም በተለየ መልኩ በጣም ትኩረትን ስቦ ነበረ ለማለት እንችላለን። እንግዲህ በመጨረሻም የኔፕልስ ከተማ ተወካዩ ናፖሊ የጣሊያን ሴሪአ ከአንድ የውድድር ዓመት በኋላ በድጋሚ ከፍ አድርጎ ስሟል። በትላንትናው ዕለት ምሽት የተከናወኑ ሁለት ተጠባቂ የሴሪአ 38ኛ ሳምንት ጨዋታዎች የውድድር ዓመቱን አሸናፊ ለይተዋል። ካግሊያሪን የገጠመው ናፖሊ በሉካኩ እንደዚሁም ደግሞ ማክቶሚናይ ጎሎች 2-0 በሆነ ውጤት ሲያሸንፍ፣ ኮሞን ከሜዳው ውጪ ተጉዞ የገጠመው ኢንተርም ደግሞ በተመሳሳይ 2-0 በሆነ ውጤት ማሸነፍ ችሏል። ነገር ግን ከጨዋታው መጀመር በፊት 1 ነጥብ ይበልጥ የነበረው ናፖሊ የዚህ የውድድር ዓመት የስኩዴቶ ባለድል ሆኗል። 4ኛ የጣሊያን ሴሪአ ዋንጫውን በታሪኩ ማሳካት ችሏል። እንግዲህ በመሀል ላይ የገባው ኢንተር ሚላን ነው ያለፈው የውድድር ዘመን እንጂ ከዛ በፊት በነበረው ደግሞ ታስታውሱታላችሁ ከ33 ዓመት በኋላ ለመጀመሪያ ጊዜ በነ ኦዚሜሄን ታግዞ ያሸነፈበትን ድንቅ ታሪክ፣ ደማቅ የሆነ ውብ ታሪክን መጻፉን ታስታውሳላችሁ። እና ያ ከሁለት የውድድር ዓመታት በፊት ነበረ። ያለፈው የውድድር ዓመት ኢንተር ነው ያሸነፈው እንደምታውቁት። ከዛ በኋላ ደግሞ አሁን ከስፓሌቲ በኋላ አንቶኒዮ ኮንቴ በዚህ የውድድር ዘመን ባለድል መሆን ችለዋል። እንግዲህ አንቶኒዮ ኮንቴ የመጡበትም አመጣጥ በጣም አስቸጋሪ ጊዜ ነበረ። እንደምታውቁት ከኦዝሜሄን ጋር በተያያዘ ሌሎችም ነገሮች በጣም ቡድኑ ውስጥ አስቸጋሪ ነገሮች ነበሩ። አሰልጣኞች ተቀያይረዋል። ኦልሞስት 2 አሰልጣኝ ተቀያይረዋል ከስፓሌቲ በኋላ። ስፓሌቲ ተሰናበቱ። ከዛ ሩዲ ጋርሺያ፣ ከዛ በኋላ ስማቸውን የዘነጋውት አንድ አሰልጣኝ መጥተዋል። ከዛ በመቀጠል ነው በሶስተኝነት አንቶኒዮ ኮንቴ ወደ ክለቡ የመጡትና ነገሮችን አስተካክለው ነው ለዚህ የዋንጫ ክብር ያበቁት። እርግጥ ነው የኢንተርም ደግሞ መዘናጋትንም ደግሞ ልብ ማለት ይኖርብናል። ኢንተር ሙሉ የውድድር ዓመቱ ልንል በምንችል መልኩ በጣም ተጠብቆ ነበረ። ነገር ግን በተጠበቀው ልክ አፈጻጸሙን አላደረገምና ውጤቱም ሊያምርለትና ሊሰምርለት አልቻለም። በዚህ የናፖሊ የስኩዴቶ ዋንጫ ጉዞ ላይ ትልቅ የሆነ ግልጋሎትን መስጠት የቻሉት ማክቶሚናይ እንደዚሁም ደግሞ ሉካኩ ናቸው። እነዚህ ሁለት ተጫዋቾች ከዚህ በፊት በማንቸስተር ዩናይትድ ቤት እንግዲህ ተዋወቃሉ። ማክቶሚናይ በዚህ የውድድር ዘመን ነው የመጣው። ሉካኩ ደግሞ በጣም ከመባከን በኋላ ከቼልሲ ከዛ በኋላ ሮማ እንደዚህ በውሰት እየባከነ ነበረ እና ከዛ በኋላ ግን በዚህም የውድድር ዓመት ራሱን ፎርሙን አግኝቶ 14 ግቦችን አስቆጥሮ 10 ደግሞ ለግብ የሚሆኑ ኳሶችን አመቻችቶ በማቀበል ከናፖሊ ጋር የጣሊያን ሴሪያን ዋንጫን ከፍ አድርጎ ማንሳት ችሏል። ማክቶሚናይ በጣም ድንቅ ጊዜ ነው ያሳለፈው። በጣም ወሳኝ የሚባል ሚና ነበረው። ጥቂት የማይባሉ ጨዋታዎችን በሱ ምክንያት ማሸነፍ መቻላቸውንም አንዘነጋም። 12 ጎሎችን አስቆጥረዋል። 6 ኳሶችን ደግሞ አመቻችቶ ማቀበል ችሏል። የራሱን ቦታ በእሱ ቢጫወትበት ጥሩ ሊሆንለት የሚችለውን ቦታ አግኝቶ ነው በአንቶኒዮ ኮንቴ ስር በደንብ ፐርፎርም ማድረግ የቻለውና ድንቅ ጊዜ ነው ያሳለፈው።
አንቶኒዮ ኮንቴ አምስተኛ የሴሪያ ዋንጫቸውን ነው ማሸነፍ የቻሉት። ከዚህ በፊት በዩቬንቱስ ቤት 3 የሴሪያ ዋንጫን ማሸነፍ ችለዋል። ከዛ በኋላ በኢንተር 1 እንደዚሁም በናፖሊ ደግሞ 1 ዋንጫን አሳክተዋል። ከሳቸው ጋር በአንድነት ደግሞ 5 የሴሪያን ዋንጫ በማሳካት የሚተካከሉት ካፔሎና ማርሴሎ ሊፒ ናቸው። ከሳቸው ደግሞ ከፍ ብሎ አሌግሪ በ6 ዋንጫ እንደዚሁም ደግሞ ጆቫኒ ትራምፓቶኒ በ7 ዋንጫ የጣሊያን ሴሪያ የምንጊዜም የብዙ ዋንጫዎችን ያሸነፉ አሰልጣኞች ናቸው። በዛሬው ዕለት የተለያዩ ጨዋታዎች ይደረጋሉ። እንግዲህ ትናንትና ምሽት ነው የአሸናፊው የታወቀው። በተመሳሳይ ሰዓት ነው የሁለቱ ጨዋታ የተደረገው። ምክንያቱም ያው የሁለቱም በዋንጫው ላይ ቀጥተኛ ተሳትፎ ስለነበራቸው በዛሬው ዕለትም ደግሞ 4ኛ፣ 5ኛ፣ 6ኛ ደረጃን ይዞ ለማጠናቀቅ ወደ 5 ክለቦች የሚፎካከሩ ይሆናል። ዩቬ፣ ሮማ፣ ላትሲዮ፣ ፊዮረንቲና እንደዚሁም ደግሞ ቦሎኛ ጨዋታቸውን ያከናውናሉና እነዚህ ቡድኖች ተጠባቂ ፍልሚያን ነው የሚያደርጉት ቅድም የጠቀስኩላችሁን 3ቱን ደረጃዎች ይዘው ለማጠናቀቅ። በቀጥታ ወደ ዝውውር ዜናዎች ነው የምናልፈው። ውድ አድማጮቼ ወደ ዝውውር ዜና ስንሄድ በዝውውሩ ላይ የነቃ ተሳትፎን እያደረጉ የሚገኙት ሊቨርፑሎች ጀርመናዊውን አማካኝ ፍሎሪያን ቪርትዝን ለማስፈረም ንግግር መጀመራቸው ተናግሯል። በትላንትናው ዕለት ፋብሪዚዮ ሮማኖ ነው መረጃውን ይዞ የወጣው። በቅድሚያ እርግጥ ነው ዴቪድ ኦርንስቲን ነው መረጃውን ያገኘው። ከዛ በኋላ ግን ፋብሪዚዮ ሮማኖም እንደዚሁም ሌሎችም ደግሞ ታማኝ የሚባሉ የመረጃ ምንጮች ዴቪድን ጨምሮ ይዘውት ሲወጡ ሲቀባበሉ ተመልክተናል። የተለያዩ ዴቨሎፒንግ ስቶሪዎችም አሉት። የውድድር ዓመቱን የእንግሊዝ ሊግ አሸናፊዎቹ ሊቨርፑሎች ከተጫዋቹ ክለብ ሊቨርኩሰን ጋር በዝውውር ክፍያ ዙሪያ ለድርድር መቀመጣቸው ተናግሯል። ከራሱ ከፍሎሪያን ቪርትዝ ጋር በግላዊ ጥቅም ደረጃ ለመስማማት ከጫፍ መድረሳቸው የተነገረው። እሱ ብዙም ችግር አይሆንም፣ ዝውውሩንም በቶሎ ነው ማጠናቀቅ የሚፈልጉት። ሌሎች ክለቦች ገብተው በዝውውሩ ላይ አዳዲስ ነገሮች እንዳይፈጠሩ በሚል ይህንን ዝውውር በቶሎ ማጠናቀቅ እንደሚፈልጉ ነው መረጃዎች እየገለጹ የሚገኙት። ይህንን ተጫዋች እንደምታውቁት ማንቸስተር ሲቲ ይፈልገው ነበረ። ከዛ በኋላ ግን ማንቸስተር ሲቲዎች ከባየር ሊቨርኩሰን የተጠየቁትን ገንዘብ የተጋነነ ነው ማለታቸው ተከትሎ ነው ከዚህ ዝውውር የወጡት። ይህንንም ከቀናት በፊት ወደ እናንተ በመረጃነት አድርሻለሁ። በዚሁ ወደ ማንቸስተር ሲቲ ዜና ስንሄድ ቲያን ራይንደርስን ለማስፈረም እንደሚፈልጉ ተገልጿል። ይህንን ደች ተጫዋች ለማስፈረም ንግግሮች ተጀምረዋል። በመጪው ሳምንታት ማለትም እነዚህ 2 ከፊት ለፊታችን ያሉ 2 ቀናት ካለፉ በኋላም ደግሞ ንግግሮች እንደሚቀጥሉ ሲነገር በቅርቡ ይፋዊ የመደራደሪያ ሂሳብ ከማንቸስተር ሲቲ ለክለቡ ኤሲ ሚላን እንደሚቀርብ ነው የተነገረው። ለዓለም የክለቦች ዓለም ዋንጫ እንዲደርስም ይፈልጋሉ ይህንን ተጫዋች ቲያን ራይንደርስን። ይህም ዴቨሎፒንግ ስቶሪ ነው። ምናልባት ማንቸስተር ሲቲ የመጀመሪያ ፊርማውም ሊሆን እንደሚችል ነው የሚጠበቀው። በዝውውር መስኮቱ ላይ ጠንካራ የሆነ ተሳትፎን ከተለያዩ ክለቦችም ጋር ደግሞ ፉክክርን ያደርጋሉ ተብለው ከሚጠበቁ ቡድኖች መካከል አንደኛው ማንቸስተር ሲቲ ነው። ጉዞውንም እንግዲህ እየጀመረ ነው ያለው። የተለያዩ ተጫዋቾችን እየሞከረ ነው፣ ንግግሮችን እያደረገ ነው። የሚወጡ አዳዲስ መረጃዎችን ዴቨሎፒንግ ስቶሪዎችን ወደ እናንተ የምናደርስ ነው የሚሆነው። የኢፕስዊች አሰልጣኝ ኬረን ማኪና አጥቂያቸው ሊያም ዴላፕ ክለቡን እንደሚለቅ አረጋግጠዋል። እንዲለቅ ፈቅደንለታል እና እንደግፈዋለን በዚህ ውሳኔውም ሲሉ ሀሳባቸውን ገልጸዋል። እንደምታስታውሱት ዴላፕ የቸልሲና እንደዚሁም ደግሞ የዩናይትድ ሰዎችን ንግግር አድርጓል። ወደ ማንቸስተር ከተማ በመሄድ ከክለቡ ጋር ንግግርን አድርጓል። ከክለቡ ያው ዋና ሰዎች ጋር ባይሆንም ግን ዩናይትድን ከወከሉ አካላት ጋር ንግግርን ማድረጉን ከቀናት በፊት የወጡ ዜናዎች አሳይተዋል። በተመሳሳይ ቸልሲም እንደዚሁ ከተጫዋቹ ጋር መወያየቱ ነው የተገለጸው። ሌሎችም የአውሮፓ ክለቦች ተጫዋቹን በዝርዝራቸው ውስጥ ለዝውውር ባቀዷቸው ተጫዋቾች ዝርዝር ውስጥ አካተውታል። ይህም ተጫዋች በክረምቱ በጣም ልንመለከተው ከሚገቡ ዝውውሮች መካከል አንዱ እንደሆነ ነው
የሚነገረው በዚህ ውድድር ዓመት ጥሩ የሆነ በተለይ ላይፕዚግ ጥሩ የሆነ ተሳትፎን አድርጓል በፕሪሚየር ሊጉ ላይ ካልን አንደኛው ተጫዋች ይኸው ተጫዋች ነው። ፐርፎርማንሱ አሪፍ ነበር። 12 ግቦችን አስቆጥሯል በሊጉ ላይ እናም በግቦችም ላይ ደግሞ ተሳትፎን አድርጓል። ስለዚህ ይህም ተጫዋች በትልቅ ምናልባትም በትልቅ የአውሮፓ ቡድን ላይ በቀጣይ የውድድር ዘመን ልንመለከተው እንችላለን። ለዛም ደግሞ ይሄ የክረምት የዝውውር መስኮት ወሳኝ ነው የሚሆነው። ከቸልሲ ጋር በተያያዘ የፊት መስመር ተጫዋቻቸውን ክሪስቶፈር ንኩንኩን እንደሚለቁት ይጠበቃል። የተረጋገጠ ጉዳይ ነው። በጥር የዝውውር መስኮት የተለያዩ ክለቦች ቸልሲን ኮንታክት አድርገዋል። አሁን ላይ ደግሞ ይህንን ተጫዋች በክረምቱ የዝውውር መስኮት ማለት ነው እንደሚለቁት አረጋግጠዋል። ስለዚህ ይህም ዝውውር ልንመለከተው የሚገባ ነው። ሌላኛው የመጨረሻ መረጃ አድርጌ ወደ እናንተ የምነግራችሁ የጆናታን ታህ ዝውውር ነው። ከባየር ሊቨርኩዘን የወጣ ሌላኛው ተጫዋች ነው። ከዚህ በፊት ፍሪፖንግ እንደዚሁም ደግሞ አሁን ፍሎሪያን ቪርትስ እንደሚለቅ ይጠበቃል። ከዛ በኋላ አሁን ጆናታን ታህ ኦልሞስት ወደ ሙኒክ ለመቀላቀል ከጫፍ ደርሷል። ከክለቡ ጋር ስምምነት አድርጓል። በቀጣይ የሚቀረው የክለቦች የዝውውር ሂሳብ ላይ የሚያደርጉት ንግግር ነው። በዛ ላይ የሚስማሙ ከሆነ ተጫዋቹን የግላቸው የሚያደርጉት ነው የሚሆነው ባየር ሙኒኮች። ስለዚህ ውድ አድማጮች እንግዲህ በዝውውር መስኮቱ ላይ ያሉ ዋና ዋና የሚባሉ መረጃዎችን በዚህ መልኩ ነው ወደ እናንተ ያደረስኩት። ስለነበረን የአብሮነት ቆይታ ምስጋና ከልብ ነው። በቀጣዮቹ የመረጃ ሰዓቶች ላይ ዳግመኛ እስከምንገናኝ ድረስ ሰላም።